ጤና ይስጥልን እንዴት ናችሁ? እስኪ ይሄን ቪዲዮ አብረን ተመልክተን የጋራ ለማድረግ እንሞክራለን። አብይ ገዳይ ነው። አብይ ገዳይ ነው። አትፍሩ። አብይ ገዳይ ነው። ሰይጣን ነው። እንደውም አብይ ሰይጣን ነው። አብይ ሰይጣን ነው። ቪዲዮ ይሄንን ይመስላል። በጣም ያሳዝናል። እኔ የሚገርመኝ ከዚህ በፊት የነበረ በተለይ ጠቅላይ ሚኒስትራችን ስመጣ አካባቢ ጠቅላይ ሚኒስትር ሙሴያችን እንደዚህ አይነት መሪ አግኝተን አናቅም ተብሎ ሲዘፈንበት የነበረ ሰው አሁን በተደጋጋሚ ለምንድን ነው ሰይጣን መሆን የቻለው? ይሄ ህዝብ ይሄ ግሩፕ ምንድን ነው? ከሱ ምን አጣ? ይሄን ሁሉ ጥላቻ ይሄን ሁሉ ዘመቻ የሚካሄድበት ምንድን ነው? መንግስት አንድ ሰው አይደለም። መንግስት ህዝብ ነው። መንግስት ሀገር ነው። አንድ ቡድን ጎራ ወጣ ብሎ ለብቻውን ወጥቶ ለምንድን ነው ይሄን ሰውዬ ሁሉ ጊዜ የሚፈርጅ የሚል የኔ ጥያቄ ነው። ወደ ማብራሪያ ስንሄድ በዚህ ልክ ሀገራችን ሰላም ማግኘት ትችላለች? ከትግራይ ጦርነት ምንድን ነው የተማርን? ያኔ የነበረ ሁኔታ አሳዛኝ እንደነበረና ጦርነቱ እንዲጋጋል ጠቅላይ ሚኒስትሩ በግድ ወደ ጦርነት እንዲገባ ሲደረግ እንደነበረበት ሁኔታ በደንብ የሁላችንም ትውስታ ነው። አሁንም በዛ ልክ ይህ ህዝብ እርስ በርስ እንዲባላ ሲቪል ዋር እንድነሳ ለማድረግ ጥረት ማድረግ ምንድነው ጥቅሙ? በተለይ ደግሞ የሃይማኖት አባቶች እኔ ይቅርታ አድርጉልኝ፣ እንደዚህ አይነት ከናንተ ይጠበቃል ወይ? የሃይማኖት አባት ይጸልያል፣ ሀገር ሰላም እንድትሆን ሁል ጊዜ ቀን ተሌሊት ተንበርክኮ ይጸልያል እንጂ ጦርነት እንድነ